ሰላም ሰላም የብላል ፊት ክችን ቤተሰቦች እንዴት ናችሁ? ሰላም ናቸው? ሁሉ አማን ነው። ባለፈው ለታ ሰኞ ለታ ስለ እንቁላል ኳሊቲነት የጠየቃችሁኝ ወንድም እህቶች ነበራችሁ። እኔ የሚጠቀሙበትን ቦታ ነግሬያችሁ ነበር። ትንሽ ግር ያላችሁ ስለነበራችሁ ያን ለእንትን ለማድረግ ለማጥራት ቦታው ላይ ሄጄ ቪዲዮ ሰርቼ እንትን አድርጌያለሁ ማለት ነው። አዘጋጅቼ የላቸዋለሁ። አሁን ችግሩ የኔ ጥያቄ ምንድን ነው? እኛ አበሾች ስንባል እኛ የአበሻ ዝርያዎች አንድ እሳት አቀጣጥለን ሁላችንም በተመሳሳይ አንዱ እሳት ላይ ነው የምንሞቀው። አንዱ እሳት ላይ ማለት ነው። የሆነ መፍጠር አንችልም። መፍጠር አንዱ የሰራው ላይ አሁን ለምሳሌ ስድብ ከሆነ ስድብ መንደር ላይ ቁጭ ብለን አንድ ላይ እንሞቃለን እና ዞር ዞር አንልም። አንድ ሀገር ላይ ስንኖር ስደት ዓለም ላይ ወይ ስደት ላይ ወጥተን አንድ ሀገር ላይ ስንኖር እዚህ ሀገር ላይ ምን አለ ብለን ራሳችን እንትን መጠየቅ አንችልም። ዝም ብለን አንዱ በለኮሰው እሳት ላይ አንድ ላይ ተያይዞ መሞቅን ነው የተያያዝ ነው እና ከዚህ መንገድ እንውጣ እና ይሄ አሁን ለምሳሌ እዚህ ሀገር ላይ ስንኖር ብዙ ነገሮች አሉ እኛ ማናቃቸው ነገሮች። አሁን እንደዚህ አሁን ወጣ ብለን እንትን ካልን ሳይክልም ይዘን በሩጫም ስፖርቱም ሰርተን ለራሳችንም ስፖርት ነው ከስትሬስም ለማውጣት ይሄ ነው የሚያዋጣን እና ወጣ ብለን ወደ ገጠሩ ስንወጣ ወይም ደግሞ ወደ ቪሌጅ ስንወጣ እንደዚህ አይነት ብዙ ነገሮች አሉ። 24 ሰዓት ክፍት የሆኑ ሱቆች ገበሬው እንትን አድርግና በአውቶማቲክ እንትን ልክ እንደ በየአስፋልቱ በየመንገዱ አውቶማቲክ ቸኮሌት ስጋራ እንደሚሸጠው እንደዚሁም እንቁላሎች እንደዚህ ናቹራል የሆኑ ስጋዎች እንደዚህ ገበሬዎች በየቦታው አውቶማቲክ የምንገዛቸው የሚሸጡ እንትኖች አሉ። እሁድ ወይ የረሳነው ዕቃ ካለ ለልጆቻችን ለራሳችን እሁድ የምናበስለው ነገር ወይ ስራ በዝቶብን የረሳነው ነገር ካለ እንደዚህ አይነት ቦታዎች ላይ 24 ሰዓት ክፍት የሆኑ ሱቆች አሉ ማለት ነው እና አውቶማቲክ ነው። እንደገና ብራችሁን ደግሞ በእምነት የሚከፈልበት ቦታ ነውና እንደዚህ አይነት ቦታዎች ላይ ለእናንተ ለማሳየት ነው። ዞር ዞር ብላችሁ እዩ። ያለንበት አገር ላይ ምን እንዳለ ዞር ዞር ብሎ ማየት አስፈላጊ ነው። ያ ስለዚህ የነገ ቀን እንኳን አገራችሁ ላይ ብትገቡ እንኳን ስለዚህ አገር በብቁ እንትን ስላላችሁበት አገር በብቃት ሰው ቢጠይቃችሁ መልስ መመለስ አይችሉም። ስለዚህ መቀመጥ አንደኛ በሽታ ነው። ከሐሜት መንደር መውጣት አንችልም። እንደገና ደግሞ አይሚሮ ማሳደግ አይቻልም። እቺ ዓለም እኮ ለእኛ ነው የተፈጠረችው። ለእኛ እስከተፈጠረች ድረስ አገላብጠን ጀርባዋ ላይ ሆዷ ላይ ምን እንዳለ የማየት መብት ተሰጥቶናል ከፈጣሪ በኩል ማለት ነው። የእኛ ዓለም እስከሆነ ድረስ በህይወት እስካለን ድረስ እና አዳዲስ ነገሮችን ለማግኘት አገሩ ላይ ምንድን ያለው የሚለውን ለማየት ወጣ በሉ፣ ስፖርት ስሩ፣ ራሳችሁን ጠብቁ። በአንድ እሳት ላይ ተሰብስባችሁ አትሙቁ። ያ ጀርባዬ ላይ ምንድን ያለ ያለውበት አገር ላይ ምንድን ያለው የሚለውን ያው ሱቆቹን ያቸው። እነኚህ ሱቆች 24 ሰዓት ክፍት ናቸው። ቅዳሜ፣ እሁድ፣ ዓመት በዓል የሚባል ነገር የለም። ያው ውስጡ ላይ የሚገኘው ያው አሳያቸዋለሁ። ተከተሉኝ። እንግዲህ ውስጡ ገብታችሁ ተከተሉኝ። ማሳያችሁን በደንብ ተከታተሉ። ያው እዚህ ጋር አውቶማቲክ እንትን ነው። ሰው የለ ምን የለ ራሳችን አስተናግደን የምንወጣው የዚህ የስጋ አይነት እንቁላል እንዲሁም እንቁላል ፍሬሽ እንቁላል ትክክለኛ ኦሪጂናል እንቁላል እዚህ ማግኘት ይችላላችሁ። የምትፈልጉትን ነገር ከወሰዳችሁ በኋላ ካሽር እዚህ ጋር ነው የምትከፍሉት። ሂሳብ መደመሪያ የወሰዳችሁ ዕቃ ሁሉም ዋጋው በላይ ላይ ይችላል። እዚህ ላይ ጀምራችሁ በእምነት ነው እዚህ ጋር ሂሳብ የሚከፈለው። በእምነት የሚቆጣጠራችሁ የሚከተላችሁ የለም። ይሄኛው ደግሞ እንግዲህ አስፋልት ዳርቻ የሚገኝ አውቶማቲክ የሆነ እንቁላል፣ ስጋ፣ ሁሉ ነገር ፍሬሽ የሆነ እዚህ ጋር አለ። አውቶማቲክ ውስጡ ላይ እቃው አለ። ያን ቁጥር ሰጦላችሁ፣ ሁሉም የራሱ ቁጥር አለ። ቁጥር ሰጡታላችሁ፣ ሂሳብ ትከፍላላችሁ። ከዛ ያን ቁጥር ሲጨምሩት ይወርድላችኋል።